በሙሉ ይዛ ቀረች ይባላል። ይህን ሁሉ ጎበዝ አንዲት ተንኮለኛ ጦጣ እንዲህ አድርጋ በብልሃት ፈጀቻቸው። ከነተረቱ ጦጣ ባለቤቱን ታስወጣ ይባላል። ንጉሱና ፈላስፋው። በድሮ ጊዜ በአንድ አገር አንድ ገናና ንጉስ ነበረ ይባላል። ይህም ንጉስ በየዓመቱ ዘንድሮ ዘመኑ ምንድነው? የበሽታ፣ የጦር፣ የረሃብ ወይስ የጥጋብ ነውን? እያለ የሚጠይቀው አንድ ፈላስፋ ወዳጅ ነበረው። ይህም አዋቂ ማእምር በየዓመቱ በየጊዜው ሁሉ የሚሆነውንና የሚደረገውን እየገለጸ ስለሚያስረዳውና ነገሩም እየደረሰ እውነት እየሆነ ተገኝቶ ተመስግኖና ተከብሮ ሲኖር መቼም ሰው ከሆኑ ዘንድ መሞትና አፈር መሆን አይቀርምና ድንገት ሳይታሰብ በሞት ተለየ። ከዚህም የተነሳ የዘመኑን ሁናቴ አውቆ ለንጉሱ ምስጢሩን ገልጦ የሚነግረው ሰው ታጣ። ከዕለታት አንድ ቀን መኳንንቱንና መሳፍንቱን የሀገር ባላባቶችን ጎምቱ የሆኑትን ሽማግሌዎችን ሰብስቦ እረ እናንተ ሆይ ይህ የሞተ ፈላስፋ ልጅ የለውምን ብሎ ጠየቃቸው። እነሱም በአንድ ቃል ሆነው መኖርስ አለው፣ ነገር ግን ገና ሕፃን ስለሆነ ንጉሱ ያሰቡትን አውቆ ለመናገር የሚችል አይመስለንም አሉ። ንጉሱም በነገሩ በጣም ተጨንቋልና ልጅ እስካለው ምንም ሕፃን ቢሆን ያዋቂ ልጅ ነውና ሄዳችሁ ጥሩልኝ ብሎ ትእዛዝ ሰጠ። ወዲያው መልእክተኞቹ ገስግሰው ሄደው ያንን ልጅ ንጉሱ በእግር በፈረስ ያስፈልጉሃልና ተነስ ተከተለን ብለው አስጨንቀው ወጥረው ያዙት። እሱም ሊገድሉኝ ነው እንጂ መቼ ለጤና ነው የተጠራሁት በማለትና በማሰብ እንባው በቁመቱ ሙሉ እስኪለካ እያለቀሰና እየደነፈቀ ከሰዎቹ ጋር አብሮ ለመሄድ ተነሳ። መንገድም ሲደርስ አንዲት ተኩላ ከጎሬዋ ብቅ ብላ ምን ሆነ ታለቅሳለህ ብላ ጠየቀችው። ንጉሱ የዘመኑን ሁናቴ ሊጠይቁኝ ስላስጠሩኝ ከልጅነት የተነሳ ዕውቀቴ በማነሱ የምመልሰው መልስ ሳጣ ይገድሉኛል ብዬ ፈርቼ ነው። ከዚህስ የበለጠ ምን ነገር አለ ሲል ለጠያቂዋ መለሰላት። ተኩላዋም ነገሩን በቀጥታ በአርምሞ ከሰማች በኋላ አይ ለዚህ ነው የምታለቅሰው፣ አይዞህ አትሞትም። ንጉሱ ሲጠይቅህ ንጉሥ ሆይ ዘንድሮ የጦር ዘመን ነው በላቸው